ታዲያ ሳትስመኝ ነው የምትሄደው? ሄና ሄና አንተ ሄና ምን ሆነክ ነው? ምሳ ልሰራ ነው እኮ። ለማ እኔ እንደሆነ ማታ እንደነገርኩሽ ምሳ ግብዣ አለብኝ። ምንድነው ግን ተጣደፍ? በሰላም ነው? ቶሎ መድረስ ፈልጌ ነው እንዳላስቆያት። እንዲሆነ ልትሄድ ነው ታዲያ? እንዴ ምን ሆኛለሁ? ገላህን ታጥበህ ልብስ ቀይረህ አትሄድም? ይኸውልሽ ገላዬን ስመለስ ታጠባለሁ። ልብሴን ቢሆን ደግሞ የለበስኩት ይበቃኛል። ዛሬ እኮ የመጀመሪያ ቀናችሁ ነው ማለት። ከዚህ በላይ ዝንጥ ብለህ ገላህን ታጥበህ የሆነ ሱፍ ሀበሻ ልብስ ነገር ምን አትሄድም? የጥብቀት አሊያም የበዓል ፕሮግራም እኮ አይደለም ያለብኝ። በቃ የመጀመሪያ ቀን ግንኙነት። ቆይ ከልብሴ ምን አላት? እኔ ነው ወይስ ልብሴ ነው የምትፈልገው? የልብሴ ነገር ደግሞ አይመለከታትም። እንዴት አይመለከታትም? ያው አንተ ባይሰማም እሷ ግን እንድታምርላት መፈለግ። እኔም ደግሞ ያው ፈርስት ዴት እንደመሆኑ መጠን ኬክ የሆነች ጓደኛ ጋር ኬክ መስለህ እንድትሄድ ነው ፈልገው። ኬክ ሆነች ከረሜላ ለራሷ ነው። እንዴት? ላንተም ነው እንጂ። ኡፍ እሺ ብር ይዘዋል? ይልቅ እሱን ረሳው። እስቲ አንድ 20 ብር አብድሪ። 20 ብር? ፓርኪንግ ላይ እንዴ ተቀጣጠራችሁት እንዴ? ምን አባሽ ነው የምትይው? ነው ወይስ መንገድ ላይ ሚዛን ልትመዘኑበት ነው? ከማን ጋር እያልሽ ነው ድንዝዝ ያልሽው? ካንተ ጋር ነው። ቆይ እሺ የማይሰለችሽ ፍቅርን ከንሽ እሺ ታድራለህ? አዎ ብዙ እንዳታመሽ። ታድራለህ ካልሽኝ በኋላ ብዙ እንዳታመሽ አይከብድም? እኔ ለእናትህ አስቤኝ ነው ቁጭ ብለው እንዲያድሩ እኮ። እኔ በሌለው ሰዓት አንቺ ታድሪላት የለ? አሁንም እንደዛ ታደርጊያለሽ። ታዲያ ሳትስመኝ ነው የምትሄደው? ስመለስ ያቺ ግን ይለያል አያውቅም ሽውታ